ኤግዜል ስፔሻሊስቶች ማይክሮሶፍት ኤግዜልን በመጠቀም ፕሮፌሽናል የሆነ ቢዝነስ ዳሽቦርድ መስራት የሚችሉ ናቸው። የተዘበራረቀን መረጃ በአማረ መልኩ በከለር፣ በኦርደር ወይም በቅደም ተከተል ሰርተው በቴብል ፎርም ማቅረብ የሚችሉ ናቸው። ለምሳሌ ስቱደንት ሪዛልት ስፕሬድሺት ብትሰራ የተማሪ ውጤትን መስራት የሚችል ቴብል ክሬት ብታደርግ ከብዙ መምህራን ላይ ትልቅ የሆነን የስራን ጫና ቀለል ማድረግ ትችላለህ። እንበልና በአንድ ክላስ ውስጥ 50 ተማሪ ቢኖር አንድ አስተማሪ የሚያደርገው የ50ውንም ተማሪ ድምር ይሰራል፣ አቨሬጅ ይሰራል፣ ከዛ በኋላ ራንክ ያወጣል። ሁሉንም ነገር ማኑዋሊ ነው የሚሰራው። ግን ቴብሉን ክሬት ብታደርግ ከአስተማሪው የሚጠበቀው ተማሪ ፈተና ላይ ያመጣውን ውጤት፣ አሳይመንት ላይ የሰራውን ውጤት እንዲሰጠው ብቻ ነው። ለምሳሌ ፋይናል ኤግዛም ከ60 ያመጣውን ውጤት ፕላስ ደግሞ አሳይመንት ላይ ያመጣውን ውጤት እንዲያስገባለት ብቻ ነው የሚፈልገው። የቀረውን ስራ የተማሪውን ውጤት ደምሮ ማስቀመጥ፣ አቨሬጅ መስራት፣ ራንክ ማውጣቱን ቴብሉ በራሱ ነው የሚሰራው። ስለዚህ ኤግዜልን በመጠቀም እንዲህ አይነትም የስራን ጫና በቀላሉ ሶልቭ ማድረግ ይቻላል። ኤግዜል ለተለያዩ ቢዝነሶች እና ካምፓኒዎች ፋይናንሻል ሪፖርት በቀላሉ ለመስራት፣ እድገትና ኪሳራን ለመረዳት፣ መረጃዎችን ኦርጋናይዝ ለማድረግ ትልቅ የሆነ ጥቅም አለው። ኤግዜልን ለመማር ምን ያህል ጊዜ ይወስዳል እንበልና በሳምንት 4 ቀን በቀን ደግሞ 3 ሰዓት ሰጥተህ ብትማር ኤግዜል ላይ ስፔሻላይዝ ለማድረግ እስከ 8 ወር ያክል ይፈጅብሃል። በጣም አጭር ጊዜ ናት ኤግዜልን ተምሮ ለመጨረስ የሚፈጀው። ስለዚህ ታይም ቱ ለርን ፋስት ነው። የኤግዜልን ስራ ለመጀመር የምታወጣው ወጪ ወይም ስታርታፕ ኮስት ምን ያክል ነው? ለኤግዜል ስራ የሚያስፈልገህ ኮምፒውተር እና ኢንተርኔት ብቻ ነው። ስለዚህ ስታርታፕ ኮስት ከሎ ይመደባል። ኤግዜል ስፔሻሊስቶች የሚያገኙት የገቢ መጠን ምን ያክል ነው? በዚህ ፊልድ ላይ ኤክስፐርት የሆኑ ሰዎች እስከ $110,000 ድረስ በአመት ማግኘት ይችላሉ። ሞርዛን 80% ካምፓኒዎች እና ቢዝነሶች ኤግዜልን ቢዝነሳቸው ላይ ይጠቀማሉ፣ ስራቸው ላይ ይጠቀማሉ። ስለዚህ እዚህ ፊልድ ላይ ኤክስፐርት መሆን ትልቅ የስራ ኦፖርቹኒቲ እና ጥሩ ገቢ ይኖረዋል። በኤግዜል ስራ ላይ የሚገኘውን የገቢ መጠን ከሃይ እንመድበዋለን። የኤግዜል ስራ ስኬሌብል ነው ወይ? መልሱ አዎ ነው። ስራውን ማስፋት ትችላለህ። ጁኒየሮችን ከስር ከስር እያለማመድካቸውና ስፔሻላይዝ እንዲያደርጉ እያረካቸው አብሮ በመስራት ስራውን ማስፋት ይቻላል። የተለያዩ ካምፓኒዎችም ማኔጅመንት ሲስተም ስለሚፈልጉ ቀድሞውኑ ቴምፕሌት ክሬት አድርጎ በማስቀመጥ ለካምፓኒው በሚሆን መልኩ ኤዲት በማድረግና በማስረከብ ጊዜ መቆጠብም ይቻላል። ስለዚህ የኤግዜልን ስራ ለማስፋት ጊዜ የሚፈልግ ቢሆንም ስኬሌቢሊቲውን ከሃይ እንመድበዋለን። በኤግዜል ስራ ላይ ያሉት ሪስኮች ምን ምንድን ናቸው? ቢዝነሶች ኤግዜልን በጥንቃቄ የማይጠቀሙ ከሆነ ስራቸው ላይ ኪሳራ ሊያመጣ ይችላል። 2012 ላይ ጄፒ ሞርጋን የሚባል አሜሪካ ውስጥ ያለ ባንክ ወደ $6 ቢሊዮን ከስሮ ነበረ በኤግዜል ኢረር ምክንያት። ስለዚህ እንዲህ አይነት ሚስቴኮች ማኔጅ ካልተደረጉ አንሰርቴኒቲ ሊፈጠር ይችላል። ሌላው ሪስክ ኤአይ ነው። የኤአይ ሚና በዚህ ስራ ላይ እየጎላ መምጣት ስራው ላይ የተሰማሩ ሰዎችን ስራ ሊያስፈታቸው ይችላል። ስለዚህ ኤግዜል ስፔሻሊስቶች ኤአይን ኤግዜል ላይ እንዴት መጠቀም እንዳለባቸው መለማመድ ያስፈልጋቸዋል። በኤግዜል ስራ ላይ ያለውን ሪስክ ከሎው እንመድባለን። የኤግዜል ስራ ኢንጆይመንት ሌቨል ምን ያክል ነው? ነገሮችን ኦርጋናይዝ ማድረግ የሚመችህ ከሆነ የተዘበራረቀን ነገር ማስተካከል፣ ፕሮብለም ሶልቭ ማድረግ፣ በማስ ትምህርት ላይ ስኪል ካለ ይህን ስራ ኢንጆይ ታደርገዋለህ። እነዚህ ነገሮች ማድረግ የሚመችህ ከሆነ የኤግዜል ስራ ኢንጆይመንት ሌቨል ከሃይ ይመደባል። ለማጠቃለል ያክል የኤግዜል ስራ ለመማር የሚወስደው ጊዜ አጭር ነው። ስለዚህ ታይም ቱ ለርን ፋስት ነው። ስታርታፕ ኮስት ሎ ነው። ኤርኒንግ ፖቴንሻል ሃይ ነው። ስኬሌቢሊቲ ሃይ ነው። ሪስክ ሎ ነው። ኢንጆይመንት ሌቨል ሃይ ነው።